ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን ከመጀመሪያው ካሌታዋ እስከ በ ያሉትን ይዤላችሁ የመጣው ማለት ነው። እንዲሁም በተጨማሪ ዲቃላ ሆሄያት የሚባሉት ወይም ስምንተኛ ፊደሎችን ከሁለት ፊደል ድቅል የሆኑ ፊደላትን ጨምሬ ይዤላችሁ መጥቻለሁ። እያንዳንዳቸው እንዴት ዲቃላ ሆሄያትስ እንዴት እንደተፈጠሩ የማሳያችሁ ይሆናል። እንዲሁም አማርኛ ፊደላትን እንዴት በቀላሉ መያዝ እንዳለባቸውም እያንዳንዱ አሳያችኋለሁ ማለት ነው። ይህን ቪዲዮ እስከመጨረሻ ይዩት። በመጀመሪያ ግን ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር እና ሳብስክራይብ አድርጋችሁ ጀምሮ አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ የአማርኛ ፊደላት 34 ናቸው። 34 ፊደላት ናቸው። እያንዳንዳቸው ሰባት ቤተሰብ አላቸው። 34 ደግሞ ሰባት ቤተሰብ አላቸው። እነዚህን ቤተሰቦቻቸውን በደንብ እናያለን። ሲደመር ዲቃላ ሆሄያት የሚባሉ አሉ። ደግሞ ዲቃላ ሆሄያትም አሉ። እነሱንም ደግሞ ጨምሬ ይዤላችሁ መጥቻለሁ ማለት ነው። ዲቃላ ሆሄያትም ያላቸው አሉ፣ የሌላቸው አሉ። እነሱስ እንዴት ተፈጠሩ፣ ለምን ስንጠቀምባቸው የሚለውን ሁላ የማሳያችሁ ይሆናል። ይህን ቪዲዮ እናንተ የሚጠበቅባችሁ እስከ መጨረሻው መከታተል ነው። አሁን ቀጥታ አብረን እያነበብን ዝግ ብለን እያነበብን እንትን እንዳለን ማለት ነው። ለምሳሌ ከዚህ ላይ በመጀመሪያ ይህንን እንደዚህ በተለያየ ከለር አጥቁሬላችኋለሁ። እንደዚህ ያጠቆሩበት ምክንያት ምንድን ነው? እያንዳንዳቸው እንደዚህ ወርታች ስናነባቸው ተመሳሳይ ድምጽ ነው ያላቸው። ተመሳሳይ ድምጽ ያላቸው ማለት የፈለጉ ምንድን ነው? ስናነብ የመጀመሪያ ፊደላት ከሀ በስተቀር ያሉ ፊደላት ሚል ድምጽ ይወስዳሉ ማለት ነው። ሚል ድምጽ ይወስዳሉ። ለምሳሌ ሀ ከሀ ውጭ ያሉት ለ፣ መ፣ ሰ፣ ረ፣ ሰ እያለ ተመሳሳይ ድምጽ ይኖራቸዋል ማለት ነው። እንዲሁም ሁለተኛ ድምጾችም ተመሳሳይ ድምጽ ነው የሚኖራቸው። ሁ፣ ኡ የሚል ድምጽ ነገር ይወስዳሉ ማለት ነው። አጠቃላይ ሁሎችም ወርታች ስናነባቸው ሂ፣ ሶስተኛ ፊደላት ደግሞ ኢ የሚለውን ድምጽ ይወስዳሉ ማለት ነው። አራተኛ ፊደላት አ፣ እቺ ደግሞ አሌታዋና አመርኋ፣ እነዚህ ሞክሸ ፊደላት ናቸው። እነዚህ ደግሞ አ የሚል ድምጽ ይወስዳሉ ማለት ነው። አራተኛ ድምጽ ላይ ማለት ነው። አራተኛ ድምጽ እና እነዚህ ደግሞ መጀመሪያ ድምጾች ይህንን ይወስዳሉ። አምስተኛ ድምጽ ላይ ስንሄድ ደግሞ እነዚህ ቀለበት ያላቸው ደግሞ አምስተኛ ድምጽ ላይ ኤ የሚል ድምጽ ይወስዳሉ ማለት ነው። አጠቃላይ ከመጀመሪያው እስከ መጨረሻ ያሉት አጠቃላይ ሁሎችም ኤን ይወስዳሉ ማለት ነው። እሺ ስድስተኛ ድምጾች ላይ ስንሄድ ደግሞ ስድስተኛ ድምጾች የሚል ድምጽ ነው ያላቸው። የሚል ድምጽ ይኖራቸዋል። ላይ እስከታች ሁለቱ ስታዩዋቸው ሁሉም ተመሳሳይ። ለምሳሌ ህ ብለን ከጀመር ህ፣ ል፣ ህ፣ ም፣ ስ እያልን እንቀጥላለን ማለት ነው። እያንዳንዱ ሁሉ እስከ አጠቃላይ ከሀ እስከ በ ያሉ ፊደላትን ተመሳሳይ እንትን ይኖራቸዋል፣ ድምጽ ይኖራቸዋል ማለት ነው። መጨረሻ ፊደሎችም ኦ የሚል ነገር ይወስዳሉ። ኦ የሚል ድምጽ ነው የሚወስዱት ማለት ነው። ስለዚህ እነዚህን በጥሞና አብራችሁ ከኔ ጋር እስከ መጨረሻው ተከታተሉ። አማርኛ ፊደላትን ከዚህ ላይ መጨረስ ትችላላችሁ ማለት ነው። ቃል ለመመስረት እንዲሁም የተለያዩ ጽሁፎችን ለማንበብ በመጀመሪያ ማድረግ ያለብን ምንድን ነው? አማርኛ ፊደላትን እነዚህን ፊደላትን በደንብ መለየት ይጠበቅብናል። ሲደመር ደግሞ እነዚህ ስምንተኛ ፊደላት ወይም ዲቃላ ሆሄያት የሚባሉ አሉ። እነዚህን በጋራ አብረን የምናይ ይሆናል ማለት ነው። ዲቃላ ሆሄዎች ደግሞ ከሁለት ፊደል የመጡ ናቸው። ከስሙ እንደምንረዳው ከሁለቱ የተዳቀሉ ናቸው። ለምሳሌ ሉን ብናይ ሉ የመጣችው ከሉና ለምሳሌ ሏን ብናይ ሏ የመጣችው ከሉና ከዋ ዋ የሚባል ፊደል ቀጣይ እናገኘዋለን። ዋ አለ ከወ ቤት አራተኛው ማለት ነው። ቀጣይ እናገኘዋለን። ከእሱ ጋር ተዳቅላ ነው የመጣችው። ማንኛውም ፊደል ከሁለተኛ ፊደል እና ከዋ ጋር ተዳቅለው ዲቃላ ሆሄያትን ይሰጡናል ማለት ነው። ስለዚህ እያንዳንዳቸው በደንብ እናየዋለን። ይህን ቪዲዮ በደንብ ተከታተሉ። አሁን አብረን እያነበብን እንሄዳለን ማለት ነው። እንጀምር። አብራችሁ ከኔ ጋር እያነበባችሁ በደንብ ተከታተሉ። ኦኬ እንደዚህ ላይ ሀ የመጀመሪያዋ ፊደል ናት። ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እቺ ዲቃላ ሆሄ የላትም። እቺ ራሷን ናት። ዲቃላ ሆሄ የላትም። የሌላቸው አሉ፣ ያላቸው አሉ። ስለዚህ እቺ ሀሌታ ሆሄ የላትም ማለት ነው። አሁን ደግሞ ወደ ቀጣዮች እንሄዳለን። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ኦኬ እቺ ደግሞ ለ ዲቃላ ሆሄ ማን የሚባል አላት ማለት ነው? ሏ የሚባል አላት። እቺ ሏ ከማንና ከማን የመጣች ናት ማለት ነው? ሏ ከሉና ከዋ የሁለት ፊደሎች ድቅል ናት። ሉ ሲደመር ዋ ሏን ይሰጠናል ማለት ነው። ሉ ሲደመር ዋ ሏን ይሰጠናል። ስለዚህ
ዲቃላ ሆሄ የሚለው ከስሙ እንደምንረዳው ከሁለት ፊደል ተዳቅሎ የመጣ ነው ማለት ነው። ስለዚህ ሉ ሲደመሩ ሏ የሚል ድምጽ ይሰጠናል ማለት ነው። ኦኬ ቀጣይ ደግሞ ማናለች እቺ ሀመርኋ ሀመርኋ ከዚህ ጋር ተመሳሳይ ናቸው። ሞክሽ ናቸው። ሞክሽ ፊደላት ለምሳሌ ሶስት አይነት የሀ ዝርያዎች አሉ። የመጀመሪያው ሀሌታ ናት። ሁለተኛዋ አመርኋ አለች። እዛ ደግሞ ብዙኃን ውሃ የምትባላለች ቀጣይ የምናገኛት ማለት ነው። ይህንንም በጋራ አብረን እናያለን። እነዚህ በስም ሞክሸ ናቸው። ነገር ግን በቅርጻቸው ስታዩዋቸው የተለያዩ ናቸው። ስለዚህ እችን ደግሞ ስናነባት ሀ ሁ ሂ ሃ ሄ ህ ሆ ኦኬ። ስምንተኛዋ ደግሞ እች ዲቃላ ሆሄዋ የሀመርኋ ማናት ማን ነው? ኋ ኋ ትባላለች። ኋ ይችም አሁንም ደግሞ የመጣችው የሁና የዋ ድቅል ናቸው። ሁለቶች በአንድ ላይ ተደምረው ኋ የሚል ድምጽ ይሰጡናል ማለት ነው። ኋ የሚል ድምጽ ይሰጡናል። ቀጣይ ደግሞ በአራተኛ ከአማርኛ ፊደል በአራተኛ ላይ የምናገኛት መ ናት። መ ሙ ሚ ማ ሜ ም ሞ ኦኬ። እነዚህ ሰባቱ የመ ዝርያዎች ናቸው። እንዲሁም ሲደመር ስምንተኛዋ ዲቃላ ሆሄ አላት። እሷ ደግሞ ማን ትባላለች ማለት ነው? ሟ ትባላለች። ሟ ሟ አሁንም ሟ ደግሞ ከየትና የት የመጣች ናት ማለት ነው? ከሙና ከዋ ይኸው ከሙ ከሁለተኛ ፊደሏና ከዋ የመጣች ናት ማለት ነች። የሁለት ፊደላት ድቅል ማለት ነው። ከሁለት ፊደሎች የመጣች ናት። ከስሟም እንደምንረዳው ዲቃላ ሆሄ ማለት ከሁለት ፊደላት የተደቀለ ማለት ነው። ኦኬ ቀጣይ ደግሞ ማን እናገኛለን? ሰ ሰ አሁንም ሰ የሰ ዝርያዎች ሁለት አይነት የሰ ዝርያዎች አሉ። ሰዓቱ ሰና ንጉሱ ሰ ይባላሉ። ይችኛቱ የመጀመሪያዋ ሰ ንጉሱ ሰ ትባላለች። ይችኛቱ ደግሞ ይችኛቱም ሰ ናት። ሰዓቱ ሰ ይባላሉ ማለት ነው። ስለዚህ ሁለት አይነት የሰ ዝርያዎች አሉ። እነሱን እናያለን። በድምጻቸው ተመሳሳይ ናቸው። ልክ ሶስት አይነት የሀ ዝርያዎች እንዳሉ የሰ ዝርያዎችም ሁለት ናቸው ማለት ነው። ስለዚህ ይቺ ማን ትባላለች አልኳቸው? ሰ ሰ ሱ ሲ ሳ ሴ ስ ሶ ይችም በተመሳሳይ ምን አላት ማለት ነው? ዲቃላ ፊደል ወይም ዲቃላ ሆሄ አላት ማለት ነው። ይቺ ደግሞ ማን ተብላ ትጠራለች? ሷ ሷ ተብላ ትጠራለች ማለት ነው። የማንና የማን ድቅል ናት? የሱና የዋ የሱና የዋ ድቅል ናት። ማን ተብላ ትጠራለች? ሷ ተብላ ትጠራለች። ሷ ተብላ ትጠራለች ማለት ነው። ቀጣይ ደግሞ ማን እናገኛለን? ረ ረ ሩ ሪ ራ ሬ ር ሮ ኦኬ። ይችም ዲቃላ ፊደል አላት ወይም ዲቃላ ሆሄ አላት። ማን ትባላለች? እች ሯ ትባላለች። ማን ትባላለች? ሯ የማን የማን ድቅና ማን ነው? የሩና የዋ ድቅና ሯ ትባላለች ማለት ነው። ኦኬ ቀጣይ ደግሞ ማን እናገኛለን? ሰ ይህ ሰዓቱ ሰ የሚባለው ማለት ነው። ንጉሱ ሰሂው ሁለት ሞክሼ ፊደላት ናቸው። ንጉሱ ሰሂ ነው። ይችኛት ደግሞ ማን ናት? ሰዓቱ ሰ የምትባለዋ ማለት ነው። ንጉሱ ሰ ሰዓቱ ሰ በስም ተመሳሳይ ናቸው። ነገር ግን በቅርጽ የተለያዩ ናቸው ማለት ድምጻቸው ጠቅላላ ስታዩዋቸው ተመሳሳይ ናቸው። በቅርጽ ግን የተለያዩ ናቸው ማለት ነው። ስለዚህ ይህችም ደግሞ ስናነባት ሰ ሱ ሲ ሳ ሴ ስ ሶ ኦኬ። ይችም ደግሞ በተመሳሳይ ደግሞ ምን አላት ማለት ነው? ዲቃላ ሆሄ ወይም ዲቃላ ፊደል አላት ማለት ነው። ዲቃላ ፊደል አላት። ዲቃላ ፊደል ኦኬ። እቺ ደግሞ አሁንም ማን ትባላለች? ሷ ሷ ትባላለች ማለት ነው። የማንና የማን ድቅል ናት? የሱ የሁለተኛ ፊደል እና የዋደ ድቅል ናት። ስለዚህ ሁለቱ በአንድ ላይ ሆነው ሱና ሱ ሲደመሯ ማን ይሰጠናል ማለት ነው? ሷ። ስለዚህ እንደ ኮንሴፕት የምትይዙት ነገር ምንድን ነው? ዲቃላ ሆሄ ማለት የማንኛውም ቁጥር የማንኛውም ፊደል የሁለተኛው ፊደል ሲደመር ዋ ዲቃላ ፊደሉን ይሰጣል ማለት ነው። በእያንዳንዱ ማለት ነው። የለ ከሆነ ሉ ሲደመር ዋ፣ የሀ ከሆነ ው ሲደመር ዋ፣ የመ ከሆነ ሙ ሲደመር ዋ እያለ ይቀጥላል ማለት ነው። ቀጣይ ደግሞ ማናለች እቺ ሸ ሸ እቺ አሁን ከሰ ጋር ትመሳሰላለች። ግን ከዚህ ላይ ምንድነው ከሰ ላይ የምትለያየው ምንድነው? ሰ ከዚህ ካናቷ ላይ እንትን የላትም ማለት ነው። አግድም መስመር የላትም። ይቺ ግን ሰን ከጻፍን በኋላ ከላይ ላይ አግድም መስመር ስናደርግባት ሸ ትሆናለች ማለት ነው። ሸ
ሸ ሹ ሺ ሻ ሼ ሺ ሾ። ኦኬ ይችም ደግሞ ምን አላት ማለት ነው? ዲቃላ ሆሄ ወይም ዲቃላ ፊደል የሚባል አላት ማለት ነው። ይችም በተመሳሳይ የማንና የማን ውጤቶች ናቸው ማለት ነው? የሹና የዋ ውጤቶች ናቸው። ሹ ሲደመር ዋ ማን ይሰጣል? ሿ የሚለውን ዲቃላ ፊደል ይሰጠናል ማለት ነው። ሿ ማን ትባላለች? ሿ ትባላለች። ቀጣይ ደግሞ ማን አለ? ቀ ቀ ቀ ቁ ቂ ቃ ቄ ቅ ቆ። ኦኬ አሁንም ይችን በተመሳሳይ ደግሞ ዲቃላ ፊደል አለ። ይች ያት የማንና የማን ድምር ማን ነው? ወይም የማንና የማን ውጤት ናት? የቁና የዋ ውጤት ናት ማለት ነው። ቁ ሲደመር ዋ ማን ይሰጠናል? ቋን ይሰጠናል። ቋን ይሰጠናል። ይቺ ስለዚህ ማን ትባላለች? ቋ ትባላለች ማለት ነው። ኦኬ ቀጣይ ደግሞ የምናገኛት ማናት? እቺ በ በ ቡ ቢ ባ ቤ ብ ቦ። ይችም ደግሞ በተመሳሳይ ምን አላት ማለት ነው? ዲቃላ ፊደል አላት። ዲቃላ ፊደል ወይም ዲቃላ ሆሄ አላት ማለት ነው። የማንና ማን ውጤት ናት? የቡና የዋ ሲነበብ ምን አይነት ድምፅ አላት ማለት ነው? ቧ የሚል ድምፅ አላት ማለት ነው። ቧ የሚል ድምፅ አላት። ኦኬ ቀጣይ ደግሞ ማን እናገኛለን? ይችን መስቀል የመሰለች ነገር ተ ትባላለች። ተ ተ ቱ ቲ ታ ቴ ት ቶ። ኦኬ አሁንም ይችም ደግሞ ምን አላት? ዲቃላ ፊደል አላት። ይቺ ማለት ነው ዲቃላ ፊደል አላት። ስለዚህ ይችም ደግሞ የማንና የማን ውጤት ነው ማለት ነው? የቱና የዋ ውጤት ማለት ነው። ቱ ሲደመሯ ማን ይሰጠናል ማለት ነው? ቷ የሚለውን ድምጽ ይሰጠናል። ይቺ ስለዚህ ማን ትባላለች? ቷ ትባላለች ማለት ነው። ቷ ትባላለች። ኦኬ ቀጣይ ደግሞ ማን እናገኛለን ከዚህ ላይ? ቸ ቸ እናገኛለን ማለት ነው። ቸ ቹ ቺ ቻ ቼ ቺ ቾ። ኦኬ ይችም በተመሳሳይ ምን አላት ማለት ነው? ዲቃላ ሆሄ ወይም ዲቃላ ፊደል አላት ማለት ነው። ዲቃላ ፊደል የማንና ማን ውጤት ናቸው ብያቸዋለሁ? የሁለተኛ ፊደላትና የዋ ውጤቶች ናቸው ብያለሁ። ሁለተኛ ፊደል ማለት ይቺ ናት። አንደኛ ሁለተኛ ማለት ነው። የዚህና የዋ ውጤት ማን ይሰጠናል ማለት ነው? ይችን ፊደል። ስለዚህ ቹ ሲደመሯ ማን ይሰጠናል? ቿ የሚለውን ዲቃላ ሆሄ ይሰጠናል ማለት ነው። ቿ የሚለውን ዲቃላ ሆሄ ይሰጠናል። ቀጣይ ደግሞ ይችንን ሶስተኛዋን የሀ ቤተሰብ እናገኛታለን። ይቺ የሀ ቤተሰብ ላይ ሶስት አይነት ወይም ሶስት የሀ ዝርያዎች አሉ እንዳልኳችሁ ሁሉ ይችኛቱ የሶስተኛዋ የሀ ዝርያ ናት። ሶስተኛቱ የሀ ዝርያ ናት ይቺ ማለት ነው። ማን ትባላለች? ብዙሃኗ ሀ። ብዙሃኗ ሀ ትባላለች ማለት ነው። ይቺ ብዙሃኗ ሀ ትባላለች። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ። ይችን በተመሳሳይ ምን አላት ማለት ነው? ዲቃላ ፊደል አላት። ዲቃላ ፊደል ማለት ነው። ስምንተኛ ፊደል ወይም ዲቃላ ፊደል ከሁለት ፊደሎች ተደቅለው እየተገኘ ከማን ከማን ነው ማለት ነው? ከሁ ከሁና ከዋ የሁለቱ ድቅል ማን ይሰጠናል? ኋ ሚሊዮን ድምፅ ይሰጠናል ማለት ነው። ስለዚህ ይቺ ስትጠራ ማን ተብላ ትጠራለች? ኋ ተብላ ትጠራለች ማለት ነው። ቀጣይ ደግሞ ማን እናገኛለን? ና ና ነ ኑ ኒ ና ኔ ን ኖ። ይችን በተመሳሳይ ምን አላት ማለት ነው? ዲቃላ ሆሄ ወይም ዲቃላ ፊደል አላት። ኦኬ እንደተለመደው ይችን በተመሳሳይ የማን የማን ውጤት ናት ማለት ነው? የሁለተኛዋ ፊደል። ሁለተኛዋ ፊደል ማለት ይቺ ናት። ይቺ ማን ትባላለች? ኑ ኑ ሲደመር ዋ ማለት ነው። ኑ ሲደመር ዋ ዋ ማለት ይቺ ናት። ይሄው አሁን ደረስንባት። ዋ ማለት ይቺ ናት። የወ ቤት አራተኛዋ ይቺ ማለት ነው። ይቺ ናት ከሁሉ ከሁለተኛ ፊደል ጋር ተደምራ ዲቃላ ፊደል ልትሰጠን መችል ማለት ነው። ስለዚህ ይቺ ኑ ስትደመር ዋ ማን ትሰጠናለች? ኗ የሚለውን
ድምፅ ትሰጠናለች ማለት ነው። ስለዚህ የሁለቱ ፊደል ድምር ማንን ሰጠ ማለት ነው? ኗ የሚለውን ዲቃላ ሆሄ የነ ዝርያ 8ኛውን ፊደል ኗን ይሰጠናል ማለት ነው። ስለዚህ ማን ትባላለች አልኳቸው? ኗ ትባላለች። ቀጣይ ደግሞ ማን አለ? ኘ ኙ ኚ ኛ ኘ ኚ ኞ። ኦኬ ይችን በተመሳሳይ ዲቃላ ሆሄ አላት፣ ዲቃላ ፊደል አላት ማለት ነው። ዲቃላ ፊደሏን ማናት ማለት ነው? እቺ ኟ ትባላለች። የማንና የማን ውጤት ናት? ይቺ የሁለተኛ ፊደሏ የኙና የአራተኛ ፊደሏ የዋ ውጤት ናት። እነዚህ በአንድ ላይ ተደምረው ማን ይሰጡናል ማለት ነው? ኟን ይሰጡናል። ማን ትባላለች አልኳችሁ? ኟ ትባላለች ማለት ነው። ኟ። በጣም ጥሩ። ይቺ ደግሞ በጣም ወሳኟ በአማርኛ ውስጥ ወሳኟ ልክ በእንግሊዝኛ ቫውልና ኮንሶናንት ተብሎ እንደሚከፈለው ይልቅ ይቺ እንደ ቫውል ሁና የምታገለግለን በአማርኛ ፊደል ውስጥ እንደ ቫውል ሁና የምታገለግለን ብትኖር ይቺ ፊደል ናት። ማን ትባላለች? አ ትባላለች። ይቺን ትኩረት ማድረግ ይጠበቅባቸዋል። ምክንያቱም በእያንዳንዱ ፊደል ውስጥ ይችንን እንጠቀማታለን። ምክንያቱም የአማርኛ ፊደላት የአማርኛ አናባቢ ፊደላት ስለሚዋጡ እንጂ በእያንዳንዱ በምንጠራው ፊደል አለች፣ ይቺ አለች ማለት ነው። ስለዚህ ይቺ ማን ትባላለች? አ ትባላለች ማለት ነው። ለሌሎች ለምሳሌ ለአሌታዋ እና ለአመርዋ እንዲሁም ለብዙሃኗ ለመጀመሪያ ፊደሎች እና ለአራተኛ ፊደሎች ታገለግላለች። ለሌሎች ደግሞ ለአራተኛ ፊደሎች ብቻ የምታገለግል አ ማን ነው? ኡ ደግሞ ለሁለተኛ ፊደሎች ማለት ነው። እያለ ይቀጥላል። ሁለተኛ ፊደል ለሁለተኛ፣ ሶስተኛዋ ለሶስተኛ፣ አራት ለአራተኛ፣ 5፣ 6፣ 7፣ 8 እያለ ይሄዳል። እቺ 8ኛዋ ደግሞ ለመጀመሪያ ፊደሎች ነው የምታገለግለን። ብለን ነው የምንጠራት። ማን ነው? ለምሳሌ ነ ስንል የሚል ድምጽ ይኖረዋል። ኘ እያልን ስንቀጥል የችን ድምጽ እንጠራለን ማለት ነው። ስለዚህ መጀመሪያ ፊደሎች የምንጠቀምባት ማናት ማለት ነው? ናት። ስለዚህ ከች ፊደል ላይ ትኩረት ማድረግ ይጠበቅባቸዋል ማለት ነው። አሁን አብረን እስኪ እናንብባት። እስኪ ድምጿ ምን ይመስላል? አ ኡ ኢ አ ኤ እ ኦ። ኦኬ ደግሞ ምን አለች ማለት ነው? ይቺ አለች። ይቺ አለች። ለመጀመሪያ ድምጾች አናባቢ የምትሆነን ፊደል ናት። ከሀ በስተቀር ከሀ ዝርያዎች በስተቀር ለማንኛውም ፊደል ለመጀመሪያ ፊደሎች አናባቢ ልትሆነን የምትችል ማናለች ማለት ነው? ለመጀመሪያ ፊደሎች የምትሆነን ማለት ነው። ስለዚህ ይችንን ፊደል እንደ ቀልድ አትዩት፣ በደንብ ማየት ይጠበቅባችኋል። ይችንን ፊደል በደንብ ካጤናችሁ እና እንዴት መጠራት እንደሚችል ሌሎች ፊደላት እንትን ካላችሁ አማርኛ ፊደላትን በቀላሉ መያዝ ትችላላችሁ ማለት ነው። አሁን ደግሞ ወደ ቀጣዩ ነች። ከ አያችሁ አይደል? ከ ስንል አሁን ለምሳሌ ይችን ድምፅ እንጠራለን ማለት ነው። ኩ ስንል ኡን እንጠራለን። ኪ ስንል አሁንም ደግሞ ኢን እንጠራለን ማለት ነው። ኪ ስንል ኤን እንጠራለን። ካ ስንል አን እንጠራለን። ኬ ስንል ኤን እንጠራለን። ክ ስንል አያችሁ አይደል? ይቺ ብቻ የመጀመሪያ ፊደል ብቻ ይቺን ይወስዳሉ እንጂ ከዛ ውጭ ያለው ሁለተኛ ፊደል ሁለተኛዋን፣ ሶስተኛ ፊደል ሶስተኛዋን፣ አራተኛ ፊደል አራተኛዋን፣ 5 5ኛዋን፣ 6 6ኛዋን፣ 7 7ኛዋን ይወስዱልናል ማለት ነው። ስለዚህ የመጀመሪያ ፊደል ብቻ ነው ሊወስድልን የሚችል። ይህንን መገንዘብ ይጠበቅባችኋል ማለት ነው። ስለዚህ እስኪ ይችን ረጋ ብለን እናንብባት። ከ ኩ ኪ ካ ኬ ክ ኮ። ኦኬ ይችም ደግሞ በተመሳሳይ ምን አላት ማለት ነው? ዲቃላ ሆሄ ወይም ዲቃላ ፊደል አላት። የማንና የማን ውጤት ናቸው? የኩና የዋ የዋና የይቼ ውጤት ማለት የሁለተኛ ፊደሏ ማን ይሰጠናል? ኳ። ሁለቱ ሲደመር ኳን ይሰጠናል ማለት ነው። ስለዚህ ይቺ ማን ብላ ተብላ ትጠራለች ብያችኋለሁ? ኳ ተብላ ትጠራለች። ቀጣይ የምናገኛት ፊደል ማናት ማለት ነው? ይቺ ሀ ትባላለች። ሀ አያት ከከላይ ከአናቷ ላይ እንዲች አግድም መስመር ስላች ነገር ስናደርግባት አግድም መስመር ስናደርግባት ማን ትሰጠናለች ማለት ነው? ሀን ትሰጠናለች። ሀ ሁ ሂ ሃ ሄ ህ ሆ።
ይቺ ፊደል በመጀመሪያ ፊደሏ በች ብቻ ነው እንጂ የምትለየው ከዝርያዎች ጋር ተመሳሳይ ድምፅ ነው ሊኖራት የሚችለው። ለምሳሌ የመጀመሪያ ድምጿን ሀ ብለን እንጥራት እንጂ ሌሎች ከዝርያዎች ጋር ተመሳሳይ ድምፅ ነው ያላቸው ማለት ነው። ይኸው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አያችኋ? ተመሳሳይ ድምፅ ነው። ከዝርያዎች ጋር ተመሳሳይ ድምፅ ነው ያላቸው። የመጀመሪያዋ ብቻ ሀ ብለን እንጥራት እንጂ ሌላው ተመሳሳይ ከዝርያዎች ጋር አላት ማለት ነው። ኦኬ ይችን በተመሳሳይ ምን አላት ማለት ነው? ዲቃላ ፊደል አላት። የማንና የማን ውጤቶች ናቸው? የዋና የሁ ውጤት። ሁለቱ ባንድ ላይ ተደምረው ኋ የሚል ድምፅ ይሰጠናል። ኦኬ ቀጣይ ደግሞ ማን እናገኛለን? ከዚህ ላይ ወን እናገኛለን። ወ ወ ው ዊ ዋ ዌ ው ወ። ኦኬ ይሄ ምንም ዲቃላ ሆሄ የለውም ማለት ነው። ዲቃላ ሆሄ የለውም። አንዳንድ ፊደላት ዲቃላ ሆሄ የላቸውም ብያቸዋለሁ። ለምሳሌ ይሄ የለውም። በተመሳሳይ ይሄኛው አ የአ ዝርያ ነው። ይህች ነች ተመሳሳይ ናቸው። ሁለት አይነት የአ ዝርያዎች አሉ። ይሄኛው አልፋው አ ይባላል። ይሄኛው ደግሞ አይኑ አ ይባላል ማለት ነው። ይሄኛው አልፋው አ፣ ይሄኛው አይኑ አ ይባላል። ሁለት አይነት የአ ዝርያዎች እንዳሉ መገንዘብ ይጠበቅባቸዋል ማለት ነው። ኦኬ እዚች እናንብባን። አ ኡ ኢ አ ኤ እ ኦ። ኦኬ ይችን በተመሳሳይ ዲቃላ ፊደል የላትም ማለት ነው። ስለዚህ ይቺ የማን ዝርያ ናት ማለት ነው? የአ ዝርያ ናት። ይቺ የአ ዝርያ መሆኗን መገንዘብ አለባችሁ። ቀጣይ ደግሞ ማን እናገኛለን ማለት ነው? ይሄን ዘ የሚባለውን የአማርኛ ፊደል እናገኛለን ማለት ነው። ኦኬ ዘ ዙ ዚ ዛ ዜ ዝ ዞ። ኦኬ ይችም ደግሞ ምን አላት ማለት ነው? ዲቃላ ፊደል አላት። ያ ዲቃላ ፊደል አላት። የማን ማን ውጤት ናቸው? የዙና የዋ ውጤት ማለት ነው። ዙ ሲደመር ዋ ማን ይሰጠናል ማለት ነው? ዟን። ይህን ይሰጠናል ማለት ነው። ስለዚህ ማን ብሎ ይጠራል አልኳቸው? ዟ ተብሎ ይጠራል። ዠ ዡ ዢ ዣ ዠ ዢ ዦ። ይህን ደግሞ ምን አለ ማለት ነው? ዲቃላ ዧ የሚል ያለው ማለት ነው። የማን ማን ውጤት ነው? የዡና የዋ። ቀጣይ ደግሞ ማን እናገኛለን ማለት ነው? ከዚህ ላይ የን እናገኛለን ማለት ነው። የ ዩ ይ ያ የ ይ ዮ። ኦኬ ይችም በተመሳሳይ እንትን የላትም። ይቺ ዲቃላ ሆሄ የላትም ማለት ነው። ምክንያቱም አንዳንድ ፊደላት ዲቃላ ፊደል የላቸውም ብያቸዋለሁ። ይችም የላትም። ቀጣይ ደግሞ ማን እናገኛለን? ደ እናገኛለን። ደ ዱ ዲ ዳ ዴ ድ ዶ። ኦኬ ይቺም ደግሞ ምን አላት ማለት ነው? ዲቃላ ሆሄ አላት። የማን የማን ድቅል ናት? የዱና የዋ። የሁለተኛ ፊደሉ የዱና የዋ ድቅል ናት። ማን የሚል ድምፅ ትሰጠናለች ማለት ነው? ዷ የሚል ድምፅ ትሰጠናለች ማለት ነው። ዷ የሚል ድምፅ ትሰጠናለች። ኦኬ ቀጣይ ደግሞ ማን እናገኛለን? ጀ ጁ ጂ ጃ ጄ ጂ ጆ። ኦኬ ይችም ደግሞ በተመሳሳይ ዲቃላ ፊደል አላት። ይችም ልክ እንደ ሌሎች እንዳልኳቸው የጁ የሁለተኛ ፊደሉና የዋ ድቅል ወይም የዋ ድምር ናቸው። እነዚህ ሁለት ፊደሎች ተደምረው ጇ የሚለውን ዲቃላ ሆሄ ይሰጡናል ማለት ነው። ከስሙ እንደምንረዳው ዲቃላ ሆሄ ማለት የሁለት ፊደላት ድቅል ማለት ነው። ቀጣይ ደግሞ ማን እናገኛለን ማለት ነው? ገን እናገኛለን። ገ ጉ ጊ ጋ ጌ ግ ጎ። ይችም ደግሞ በተመሳሳይ ምን አላት ማለት ነው? ዲቃላ ሆሄ አላት።
ዲቃላ ሆሄ የማንና ማን ውጤት? የጉና የዋ። ይቺ ሁለተኛዋ ፊደል የጉና የዋ ማለት ነው። ማን የሚል ድምጽ ይሰጠናል? ጓ። ቀጣይ ደግሞ ማን አለች? ጠን እናገኛለን። ጠ ጡ ጢ ጣ ጤ ጥ ጦ። ይችም ደግሞ በተመሳሳይ ዲቃላ ሆሄ አላት። ዲቃላ ፊደል የጡና የዋ ውጤቶች ናቸው። ይህች የጡና የዋ ውጤት ማን የሚል ይሰጠናል ማለት ነው? የሚል ድምጽ ጧ የሚል ድምጽ ይሰጠናል። ጡ ሲደመር ዋ ጧ የሚል ድምጽ ይሰጠናል። ቀጣይ ደግሞ ማን እናገኛለን? ጨን እናገኛለን። ጨ ጩ ጪ ጫ ጬ ጭ ጮ። ኦኬ ይህችም በተመሳሳይ ደግሞ ምን አላት ማለት ነው? ዲቃላ ሆሄ ወይም ዲቃላ ፊደል አላት ማለት ነው። የማንና ማን ውጤት? የሁለተኛዋ ፊደል የጩና የዋ ውጤት ማለት ነው። የሁለተኛዋ ፊደል የጩና የዋ ውጤት የችና የዋ ውጤት ማለት ነው። ማን ይሰጠናል? ጯ ይሰጠናል። ጯ ስትነበብ ጯ ተብላ ትነበባለች ማለት ነው። ጶ ጲ ጳ ጴ ጵ ጶ። ኦኬ ይችም ደግሞ ምን አላት ማለት ነው? ዲቃላ ሆሄ አላት። የፑና የዋ ውጤት ናቸው። ማን ተብላ ትጠራለች? ጳ ተብላ ትጠራለች ማለት ነው። ቀጣይ ደግሞ ማን እናገኛለን? ጸ እናገኛለን። ጸ ጹ ጺ ጻ ጼ ጽ ጾ። ይችም በተመሳሳይ ዲቃላ ፊደል ወይም ስምንተኛ ፊደል አላት ማለት ነው። ማን ትባላለች? ጿ ትባላለች ማለት ነው። የጹና የዋ ውጤት ናት። ጿ ተብላ ትጠራለች ማለት ነው። ቀጣይ ደግሞ ማን እናገኛለን? በተመሳሳይ ሞክሸ ፊደል ናት። ይቺ ደግሞ እች ጋራ ተመሳሳይ ሞክሸ ናቸው። ይችም ጸ ናት። ይችም ጸ ነው የምትባል። ይችኛይቱ ጸሎቱ ጸ ትባላለች። ይችኛይቱ ደግሞ ፀሐዩ ጸ። ሁለት አይነት የጸ ዝርያዎች አሉ። ይሄ ጸሎቱ ጸ ነው። ይችኛይቱ ደግሞ ፀሐዩ ጸ ትባላለች ማለት ነው። ስለዚህ ጸ ጹ ጺ ጻ ጼ ጽ ጾ። ይቺ ዲቃላ ሆሄ የላትም። ልክ አንዳንድ ፊደላት ዲቃላ ፊደል የላቸውም እንዳልኳቸው ይቺም በተመሳሳይ የላትም ማለት ነው። አሁን ደግሞ ወደ ቀጣዩ እንሄዳለን። ይቺ ቀጣይ ላይ የምናገኛት ደግሞ ማናት ማለት ነው? ፈ ናት። ፈ ፉ ፊ ፋ ፌ ፍ ፎ። ይችም ደግሞ ምን አላት ማለት ነው? ዲቃላ ፊደል አላት። ዲቃላ ፊደል የማንና ማን ውጤት ናቸው? የፉና የዋ ውጤት። ፉ ማለት ይቺ ናት። ይቺ ሁለተኛው ፊደልና የዋ ውጤት ማን ይሰጠናል ማለት ነው? ፏ የሚለውን ድምጽ ይሰጠናል ማለት ነው። ቀጣይ ደግሞ ማን አለ እዚህ ላይ? ፐ ፐ ፑ ፒ ፓ ፔ ፕ ፖ። ይችም በተመሳሳይ ዲቃላ ሆሄ አላት። የፑና የዋ ውጤት ናት። ፖ የሚል ድምጽ ይኖራታል ማለት ነው። ፖ የሚል ድምጽ ይኖራታል። እንግዲህ ከአማርኛ ፊደላት ከመጨረሻዋ ድምጽ ደርሰናል። የመጨረሻዋ ከ እስከ ቨ ነው ብያቸዋለሁ። ከመጨረሻዋ ድምጽ ላይ ደርሰናል። የመጨረሻዋ ድምጽ ደግሞ ማን ትባላለች? ቨ ትባላለች። ከዚህ ላይ ደርሰናል። ይቺ በአማርኛ ፊደል ውስጥ የመጨረሻዋ ፊደል ናት ማለት ነው። ኦኬ አብረን እንበላለን። ቨ ቮ ቪ ቫ ቬ ቭ ቮ። ይህችን በተመሳሳይ ዲቃላ ፊደል አላት። ዲቃላ ሆሄ አላት ማለት ነው። የማንና የማን ውጤት ነው ብያቸዋለሁ? ዲቃላ ሆሄ ማለት የሁለተኛ ፊደል እና የዋ ድምር ነው ብያቸዋለሁ። ዋ አይለወጥም። ግን እያንዳንዱ ፊደል ግን የራሳቸውን ሁለተኛ ፊደሎች ይጠቀሙና ስምንተኛ ፊደል ወይም ዲቃላ ሆሄ ይመሰርታሉ። ስለዚህ ይህችኛይቱ የቡና የዋ ድምር ማን ይሰጠናል ማለት ነው? እዚህ ላይ ዋ የሚለውን ይሰጠናል ማለት ነው። ኦኬ የዛሬ ቪዲዮ ይህን ይመስላል። ቀጣይ ደግሞ በሌሎች አሪፍ ቪዲዮዎች እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት። ሰላም ሁኑ።